ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ። እና ዛሬ ደግሞ ሪሌሽን ምንድነው የሚለውን ቶፒክ እስኪ ስለ ሪሌሽን አጠር አድርገን እናያለን። አንድ ኤግዛምፕልም ሰራላችኋለሁና ከዛ እቺን ቶፒክ ዛሬ እንጨርሳለን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እና አዳዲስ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደውል ምልክቷንም አጥፉ። ላይክ ማድረግም በኮሜንት ሀሳብ መስጠትም እንዳይረሳ። ወደ ቪዲዮ እና ሪሌሽን ይሄ ትምህርት ለ11ኞችም ለ12ኞችም እናም ለ10ኞችም 9ኞችም ካላችሁ ይጠቅማችኋል። ያው ኤሌሜንቴሪም ከሆናችሁ ያው ይጠቅማችኋል ማለት ባይኖርም ለወደፊት ማወቅ ስላለባችሁ ይህ ሰፋ ያለ ሁሉም ጋር የሚኖር ትምህርት ነው። ከ10 ቀጥሎ ፈንክሽን ሪሌሽን ምናምን ፈንክሽን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። እስኪ ሪሌሽን ምንድን ነው የሚለውን እናያለን። ከብዙ መጽሐፍቶች አጠር አድርጌ ያገኘኋቸውን ኖቶች ነው አሁን የምናየው። አሁን ወደ ቪዲዮ እና ወደ ሪሌሽን ወደሚል ቶፒኬ ቀጥታ ገባለሁ። ሪሌሽን ኢዝ ዘ ሴት ኦፍ ኦርደር ፔር ይላል። ሪሌሽን ማለት የጥንዶች ምንድነው ስብስብ ነው ይላል። ኦኬ ሪሌሽን ምንድነው? የጥንዶች ስብስብ ነው። እና ኤግዛምፕል ብሎ 3,4 2,1 እያለ ይሄዳል። እና 3,4 ምንድነው? ሪሌሽን ነው። ምንድናቸው እነሱ? ጥንዶች ናቸው። ሪሌሽን ማለት ቀጥታ ትርጉሙ ያ ግንኙነት ወይም ደግሞ ዝምድና ነው። እና ግንኙነት የሚኖረው ከአንድ በበለጡ ነገሮች ወይም ሁለት ወይም ከሁለት በላይ ለሆኑ ነገሮች ነው ዝምድና የሚኖረው። 3,4 ስንት ነው? 2 ነው። ስለዚህ የ3 እና የ4 ዝምድና ምን ይባላል? ሪሌሽን የነሱ ምንድነው? ስብስብ ምን ይባላል? ሪሌሽን ይባላል። እና ሪሌሽንን ደግሞ we can define by number or አልፋቤቲካሊ መግለጽ እንችላለን። ሪሌሽንን በነምበር መግለጽ እንችላለን። አልጀብሪካሊ መግለጽ እንችላለን። ምንን? ሪሌሽንን። ሪሌሽንን ስናነሳ ስለ ሪሌሽን መቼም ቢሆን ስለ ሪሌሽን እና ስለ ፈንክሽን ስናነሳ መነሳት ያለበት ቶፒክ አለ። ያም ቶፒክ ዶሜን እና ሬንጅ የሚባሉ ነገሮች አሉ። ዶሜን ማለት ኢንፑት ነው። ያው ብዙ ዲፊኒሽኖች ሊኖር ይችላል፣ ግን በኮማንሊ በብዙ መጽሐፍቶች የተጻፈውን ኖት ነው እኔ ማስረዳችሁ። አንደርስታንድ ለማድረግ ሞክሩና ኢንፑት ይባላል ዶሜን። ኦር ኤክስ ይባላል ማለት ኤክስ በኤክስ ይገለጻል። እናም ደግሞ ዘ ፈርስት ኤሊመንት ነው ዶሜን። ኢንፑት ነው፣ የኤክስ ቫልዩ ነው፣ ዘ ፈርስት ኤሊመንት ነው። ዘ ፈርስት ኤሊመንት ስላችሁ 3,4 ካለ 3 ማለት ዶሜን ነው። ያ ኤሌሜንተሪ ላይም እስከ 6 ላይም 5 ላይም በድሮ መጽሐፍቶችም ነበሩ። 3,4 ከኤክስ ኮማ ዋይ ቀድማ የምትጻፈው ኤክስ ናት። ከኤ ኮማ ቢ ተብሎ ከተሰጣችሁ መቼም መወዛገብ የለባችሁ። ኤ የኤክስ ቫልዩ ናት ኦር ዶሜን ናት። እና ዘ ፈርስት ኤሌመንት ማለት ያ የመጀመሪያው ቁጥር ዶሜን ነው። የመጀመሪያው ቁጥር ደግሞ ዶሜን ነው ከተባለ የመጀመሪያ ቁጥር ምንድነው? ኤክስ ናት። እንደዛ ተረዱ። ሬንጅ ደግሞ አውትፑት ይባላል። አውትፑት ወይም ደግሞ የዋይ ቫሉ ኦር ዘ ሴከንድ ኤሌመንት ኤክስ ኮማ ዋይ የዋይ ቫልዩ ሬንጅ ነው፣ አውትፑት ነው። እሱ ደግሞ ዘ ሴከንድ ኤሌመንት ነው፣ ያ ሁለተኛው ኤሌመንት። ኤ ኮማ ቢ ከሆነ ቢዋ ማናት? ዋይ ናት። ዋይ ደግሞ ምንድናት? ሬንጅ ናት ነው። ኤክስ ዶሜን ናት፣ ዋይ ሬንጅ ናት። ይህንን ነገር በደንብ አስምራችሁ ያዙልኝ። እና አንድ ኤግዛምፕል እንሰራለን። ቪዲዮን አጠር ለማድረግ ሞክራለሁ። ጊቨን አለ እዚህ ጋር አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰይ ዛት ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ሚል ጊቨን ቢኖራችሁ ዋይ ምንድናት? ዋይ ከኤክስ ስኩዌር ጋር እኩል ናት። ስለዚህ ምን ነው ፈልጉ ምለው ፋይንድ ዶሜን ኤንድ ሬንጅ ይላል።
ቀጥታ እኛ ማድረግ ያለብን ነገር ኤክስ የኤክስን ቁጥሮች እኔ አሁን እዚህ ጋር እንዲመቸኝ ያረኩት ከኔጌቲቭ 2 ጀምሬ እስከ ፖዚቲቭ 2 ሄጃለሁኝ። የኤክስን ቁጥሮች ኦሬዲ መተካት ነው። ከዛ ተክተን የዋይን ቫልዩ ማግኘት እንችላለን። x ኢኳልስ ቱ ዘ ሴት ኦፍ ኔጌቲቭ 2 ኮማ ኔጌቲቭ 1 0 1 ኮማ 2 አርገን ብራኬቷ እንትኗን የኤክስን ሴት ሰጣን ማለት ነው። ከእንትናችን ዝም ብለን በሐሳብ ነው የምንሰጠው። ሶ y is equals to x ስኩዌር ከሆነ x ማናት ኔጌቲቭ 2 ከተቀበልን y is equals to ኔጌቲቭ 2 ስኩዌር ሲሆን y ስንት ናት? 4 ናት። y is equals to ኔጌቲቭ 1 ከሆነ ኖ x is equals to ኔጌቲቭ 1 ከሆነ y is equals to ኔጌቲቭ 1 ስኩዌር ስንት ናት? ፖዚቲቭ 2 ናት። ሶ እንደዛ እያለን ሁሉንም እንሰራለን። አሁን እዚህ ጋር ምንድነው መፈለግ ያለብን? ዶሜኗን መጀመሪያ እንፈልጋለን። ስንፈልግ ዶሜን ማለት ብያቸዋለሁ የኤክስ ቫልዩ ኦር ዘ ፈርስት ኤሌመንት ነው። አሁን y is equals to x ስኩዌር ሲሆን በዚህ ላይ ፖዚብል የሆኑ የኤክስ ቫልዩ ማለት ነው ዶሜን ማለት ነው። ዶሜን ፖዚብል የሆኑ የሚቻሉ መግባት የሚችሉ በዚህ ሪሌሽን ውስጥ መግባት የሚችሉ የኤክስ ቫልዩ ነው። ስለዚህ y is equals to x ስኩዌር ሲሆን ኦል ሪል ነምበር ነው እንትን ዶሜኑ ማለት ነው። ኦል ሪል ነምበር ኔጌቲቭ 2 ቢገባም ምንም እዚህ ጋር እንትን የሚያደርገው ነገር የለም። ዜሮም ቢገባ ችግር የለውም። እስከ ኔጌቲቭ 100 እስከ ፖዚቲቭ 100 ብታስገቡም ሰዓት ካላችሁ ችግር የለውም። ስለዚህ ዶሜን is equals to ኦል ሪል ነምበር። ሶ ወደ ሬንጅ እንሄዳለን። አሁን ሬንጅ ደግሞ የዋይ ቫልዩ ነው አልኳችሁ። ሶ y is equals to ኔጌቲቭ 100 ብታስገቡ ራሱ ስንት ነው የሚመጣው? ፖዚቲቭ የሆነ ቁጥር ይመጣችኋል። እና y ኔጌቲቭ xን ኔጌቲቭ 2 አድርጌ ሲቀበል y ስንት ነው ይመጣል? y መጣልኝ ኔጌቲቭ 2 ስኩዌር ስንት ነው? ፖዚቲቭ 4። ኔጌቲቭ ቁጥር ሳስገባም ፖዚቲቭ ቁጥር ነው የሚመጣልኝ። ዜሮን ባስገባ ግን ዜሮ ራሷ ትመጣለች። ስለዚህ ሬንጅ is equals to ከዜሮ እስከ ፖዚቲቭ ኢንፊኒቲ ይሄዳል። ሬንጅ ኦር ኦል ፖዚቲቭ ሪል ነምበር ማለት ትችላላችሁ፣ ዜሮን አካቶ ማለት ነው። ስለዚህ እንደዛ መረዳት እንችላለን። ቀጣይ ቪዲዮ ላይ ደግሞ ስለ ፈንክሽን አጠር አድርገን እንደዚሁ እናያለን። አሁን ለሪቫይዝ ለማድረግ ያክል ሪሌሽን ማለት የሴቶች ምንድነው? የጥንዶች ስብስብ ነው። the set of order pair ነው። ስለዚህ ዶሜን ምንድነው? ኢንፑት ነው፣ የኤክስ ቫልዩ ነው፣ the first element ነው። ሬንጅ ምንድነው? አውትፑት ነው፣ የዋይ ቫልዩ ነው፣ the second element ነው። ይሄን ነገር እንዳትረሱ። አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ እዚህ ላይ ራሱ ሀሳብ ካላችሁ ያልገባችሁ ነገር ካለ አጠራርጋችሁ ጻፉልኝ። አመሰግናችኋለሁ።